لا ترس እግዚአብሔር ይመስገን እንቁላል ፍርፍር ይኖራል ኖርማል ነው ስፔሻል ምንድነው ልዩነቱ ስፔሻሉ እንቁላል አለው እሺ ሳይድ አለው ሳይድ ማለት ፍርፍሩ ጋር አብሮ የሚመጣው ደረሰኝ አለ ደረሰኝ አዎ ይጠጣ ምን ይምጣ የሚጠጣ አረፋ ያለው ሸንጣል እሺ አውል ታደንት አረፋው እንደብቻው እንጣል ወገን ስለ ጊዮርጊስ ምን አይነት ናችሁ እንደው ምን አይነት ሰው ናችሁ ዛሬ ለምንድን ነው ካላንደር የማታዩት ስትወጡ በርግጥ ስራው ስራ ነው ብለን ባያሳምንም ግን ገቢ ይገኝበታልና ጥቅም አለው አይደለም ስለዚህ ለተረት ካላንደር ማየት የለባችሁም እናንተ የለባችሁ ታዲያ ዛሬ አሁን ጊዮርጊስ ነው ታዲያ ማን ነው ዛሬ ሚካኤል ነው አይደለም ስለ ሚካኤል ኧረ ስላሴ ነው ስለ ስላሴ በቃ ስላሴ ስትልኝ ስለ ስላሴ ስትልኝ ቀጥ በል ቀጥ ናውጣ የተመኘውን አይንሳህ እንብላ እየተባረከ ነው ወልዴ ሳሚልኝ እናት ዘርተሽ ካሚልኝ እንብላ በለኝ እሺ እንዴ ምንድን ነው አቤት ምን ልትበላ ነው ልትደባደብ ነው ልበላ ነው እንጂ እኮ ታዲያ እንደሱ ታደርገው እሺ ከዛ በፊት ግን ትንሽ እንደው ብትታጠባት እጄ ዋስ ለካት ግድ የለም ችግር የለም ተዘጋጅተን ስለምንወጣ ሴኒታይዘር ይዘን ነው የምንወጣ አሃ ነው እንዴ ቆይ እስቲ እንዴ ሳኒታይዘር ታዲያ እኮ የማን ነው ስሙ የህዳር በሽታ ጊዜ የተሰራ ሳኒታይዘር ኤክስፓየር ያደረገ ነው አርጓል በዚህ መብላት ትንሽ አይደብርም ይደብራል ስለዚህ እጅን ዋስ ነካው ሂድ ምን አለ ቀለል እጅ መታጠቢያ የቱ ጋር ነው እጅ መታጠቢያ ይኸውልህ በዚህ ትወጣና ቀጥ ብለህ 200 ሜትር እንደሄድክ ሃይዌው የለም ከግቢ ወጥቼ ደረጃው የለም ድልድዩ ድልድዩ ከሱ ትሻገርና ወደ ግራ 150 ሜትር ትሄዳለህ ልክ እዛ ጋር 150 ሜትር እንደሄድክ አንድ በቅርብ ለህዝብ አገልግሎት ይሰጣል ተብሎ እንደ ድሮ ቦን የተመረቀ ቧንቧ አለ እሷን ምልክት አድርገህ ወደ ቀኝ 50 ሜትር ስትገባ እንደገና እሺ ወደ ቀኝ ያኛው ወደ ግራ ነው ወደ ግራ ከዛ ወደ ቀኝ እንደገና ወደ ቀኝ እዛ ጋር ስትሄድ መታጠቢያ ቤቷል ሰፈር ደረስኩኝ እኮ ማለት እኮ ነው ልታልፈው ትችላለህ እሱ ግን ለጊዜው የሚያስፈልገው አሁን እጅን መታጠቡ እና ታጠብና ቶሎ ነው ግን እንዳትጀምር እንዳትቆያት መድኃኒዓለም እንጣለን እሺ ናና አቤት እንደውም ከሄድክ አይቀር በዛውም እግረ መንገድህን በዚህ ከዛ ከሆነ ውሃ ይዘን በዚህ ሙሉ አው እዛው ጋር ይሙላ አሁን ሙላ ትማርገው አንበሳ እሺ ቶሎ ብለህ እሺ ማን አስተናጋጅ ና ቶሎ ቦታ ቀይርልኝ ና አራዳን ይበላው ሻዩን አይመጣም እንዴ
በስመ አብ ወወልድ ወመንፈስ ቅዱስ። አልጀመርክም? ከምን ይኸው ራይድ አገኘው። ራይድ ማነህ? አስተናጋጅ። አቤት። በቃ የኔን ጥብስ ቴካዊ አድርግልኝ። እሺ